ጦርነቱ ተጀምሯል። እስራኤል በኢራን ላይ ጥቃት መክፈቷን አስታወቀች። በመላው እስራኤል የአስቸኳይ ጊዜ አዋጅ ተደንግጓል። በመሃል ቴሄራን ፍንዳታዎች መድረሳቸውንና ጭስ እየታየ መሆኑን አልጀዚራ ዘግቧል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ሀገራቸው የተጋረጠባትን ስጋት ለማስወገድ የመጀመሪያ ደረጃ ጥቃት ኢራን ላይ ከፍታለች ብለዋል። ለደህንነት ሲባል ሕዝቡ ወደ መጠለያ ለመግባት እንዲዘጋጅ ጠይቀዋል። በቴሄራን በርካታ ሚሳኤሎች ማረፋቸውን የአልጀዚራ ዘጋቢ ገልጧል። ጥቃቱ በኢራን ላይ ሌሊቱን ሊከፈት እንደሚችል የሚያመለክቱ እንቅስቃሴዎች ሲካሄዱ አድረዋል። የተባበሩት መንግስታት ድርጅት ፋርስ ባህረ ሰላጤ የሚካሄደው የአሜሪካ ወታደራዊ እንቅስቃሴ እንዳሳሰበው ቀደም ሲል ገልጿል። የድርጅቱ ቃል አቀባይ ለሪፖርተሮች በሰጡት ቃል ኢራን አቅራቢያ በጣም አሳሳቢ ወታደራዊ እንቅስቃሴ እንዳለና ወዴት ሊያመራ እንደሚችል ሊገመት አስቸጋሪ ነው ብለዋል። የኢራን የመረጃ አሰጣጥና ድርድሩን የያዘችበት መንገድ አጥጋቢ አይደለም ያሉት ደግሞ የአሜሪካ ፕሬዝዳንት ትራምፕ ናቸው። ትላንት ምሽት